on Mars have unveiled a startling glimpse. በማርስ ላይ ምንነቱ ያልታወቀ ቅርጽ ያለው አካል ተገኘም። በናሳ ማርስ ኦርቢት ካሜራ የተቀረጸው ምስል ቀይዋ ፕላኔት በመባል በመትታወቀው ማርስ ላይ ህይወት ስለመኖሩ አመላካች ነው እየተባለ ነው። በማርስ ላይ የተገኘው 235 ካሬ ሜትር የሚሆን ስፋት ያለው ምንነቱ ያልታወቀ አካል ባለ አራት ማዕዘን ቅርጽ እንዳለው ከነተነሳው ፎቶና ቪዲዮ ተመልክተናል። ሆኖም ምስሉ በባለሙያዎች ሳይንሳዊ ማብራሪያ ባይሰጥበትም ብዙዎች ያልታወቁ በራሪ አካላት ወይንም ይፎች ስለመኖራቸው አመላካች ሊሆን ይችላል ብለዋል። ምስሉ በተለያየ ማህበራዊ ትስስር ገጾች እየተዘዋወረ ሲሆን የብዙ ሰዎችን ቀልብ እየሳበ ነው። ታዋቂው የፖድካስት አዘጋጅና ኮሜዲያን ጆ ሮገን በኤክስ ገጽ ላይ ምስሉን እንግዳ ነገር ከሚል ጽሑፍ ጋር አጋርቶት የብዙዎችን ትኩረት መሳብ ችሏል። አሜሪካዊው ባለሀብት ኤለን መስክ ጉዳዩ የሚመረምሩ ጠፈርተኞችን መላክ ይገባናል ሲል ለጆ በኤክስ ላይ ምላሽ ሰጥቶበታል። በሌላ በኩል በማርስ ላይ እንዲህ አይነት ቅርጽ መገኘቱ ምንም አዲስ ነገር አይደለም፣ ምናልባትም በንፋስና በአፈር መሸርሸር የተፈጠረ ሊሆን ይችላል የሚሉ ወገኖችም መኖራቸውን ሜል ኦንላይን አስነብቦናል።